አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ እንግዲህ ዛሬ ይሄን ቤት መታዩት ሊሸጥ ነው እና በጣም የሚያምር ግቢ ነው። ወደ ቤት ገብቼ ያሳያችኋለሁኝ። የምታዩት የተከላ ተክሎች አሉት እና ወደ ቤት ገብተን አሳያችኋለሁ ማለት ነው። ይሁት እንግዲህ በጣም ያምራል። ተሰርቷል፣ ወጪ ተደርጎበታል። እዚህ ቤት የሚገባ ሰው እድለኛ ነው። እንግዲህ ገዢዎች ታድላቸዋል። ቤቱ ገብቻ ያሳያችኋለሁ። ይሁት እንግዲህ ቤቱ በዚህ ልክ ያለቀለት ነው። መስተዋት ብቻ አልተገጠመም፣ በረንዳም ሰርቶለታል። ይሄ ሳሎኑ ነው። ሳሎን እንደምታዩት ኮርኒሱም አልቆለታል። በጣም ነው የሚያምረው። ይኸውላችሁ ይሄ ሳሎን ነው። ከዛ በኋላ ይሄት እንደዚህ ላሳያችሁ ብዬ ነው። በጣም ነው የሚያምረው። የሚያምር ነው እላችኋለሁ። ይሄ ደግሞ ጓዳ ነው። ይሄኛው ወደ መኝታ የሚያስገባ ጓዳ ነው። ይኸውላችሁ ይሄ ተከፍቶ ይሄ መኝታ ነው። ይሄ መኝታ ነው። ከስር እንትን ስላለ ነው ማልቀርጽላችሁ። እዚህ ጋር ይኸውላችሁ ጓዳ ያለው ወደ ውስጥ የሚሆን በጣም ነው የሚያምረው። ባይዞ እዚህ ጋር ደግሞ ሽንት ቤት አለው። ወደ ጓሮ ገባና እንደዚህ ትገቡ ሽንት ቤት አለው። ይሄው በዚህ ጋር እንደዚህ ሽንት ቤት ያለቃለው። ከዛ እዚች ጋር ሻወር ቤት ያለው ጓሮ ነው። ያው ጓሮ ክፍት መሬት አለው እና ይሄ ጓሮ ክፍት ነው። በቃ ትልቅ ቤት ነው። እዛ ጋር ይውላችሁ መከራየት ይችላል። ይሄ ባዶ መሬት ነው። ከፊት ለፊት እንግዲህ ስታዲየም ይሄው ይሄ የምታዩት ስታዲየም ነው። በጣም ነው የሚያምረው እና ይሄ የውላችሁ ቆጣሪ ያለው ቆጣሪው ሳላስገባላችሁ ቀርቼ ነበረ። አዲሱ ቆጣሪ ያለው ይህ ቆጣሪ ማለት ዘመናዊ ነው። በቃ ዝም ብላችሁ ቤት ላይ ነው የምትሞሉት። ወደ ማብራት ኃይል መሄድ የለ። ይኸውላችሁ አዲስ በቅርብ ቀን የተገጠመ ቆጣሪ ነው እና ከስታዲየም 50 ሜትር ስታዲየሙ አጠገቡ ላይ ነው ያለው። 50 ሜትር ነው የሚገኘው። እንግዲህ ደፋር ነው የሚያስፈልገው ለዚህ ቤት፣ ካልሆነ በስተቀር ዝም ብላችሁ ሰዎች እንዳትደውሉልኝ እና ይሄ ቁጥር 0931 31 42 42 ላይ ደውሉ። ከዛ በኋላ እናሸምተዋለን። ይሸጣል። ጨርሰናል። ስታዲየሙ ነው ይሄ፣ ስታዲየሙ ነው ይሄ። የሚሸጠው ግቢ ነው። ይኸውላችሁ ይሄ ግቢ የሚሸጠው ነው። ይኸው መንገድ አለው፣ ማብራት አለው።